800,000 ነው የሚታያችሁ ከሆነ 800,000 ነው። ኦልሞስት ወደ 15,000 ብር ምናምን አካባቢ ማለት ነው። ሀላ ላይ መጀመሪያ በርታችሁ የምትሰሩ ከሆነ ይሄ ነገር ለእናንተ ቀላል ነው። በደንብ ጎብዛችሁ ለምትሰሩ እንደ ስራ ወስዳችሁ ለምትሰሩ ሰዎች እንደዚህም ፖይንት መስራት እንደዚህም ኮይን ማግኘት ኢዚ ቲንግ በጣም ማለት ነው። ሰላም እንዴት ናችሁ ፋሚሊ? ያው በዛሬው ቪዲዮአችን ደግሞ የምናየው ምንድነው ስለ ቪአይፒ የምናየው ይሆናል ማለት ነው። ስለ ቪአይፒ ብዙ ነገር እየጠየቃችሁ ነበረ እና አዳዲስ የገባችሁ ያላችሁ ሰዎች ደግሞ ይሄንን ቪዲዮ ወደታችሁ ወረድ ብላችሁ መመልከት ይኖርባችኋል። በጣም ብዙ ቪዲዮዎች አሉ። እስከ መጀመሪያ እስከ አሁን ድረስ ደርሰናል ማለት ነው። በዛም ብዙ ፓርቶች አሉ። ቪአይፒ ለምንድን ነው የሚጠቅመው? ምን አይነት ቪአይፒዎች አሉ? እንዴት ነው የምንገዛው የሚለውን ነገር እናያለን። ሶ በመጀመሪያ እዚህ ጋር ከታች እያየን እንሄዳለን ማለት ነው። እዚህ ጋር ቪአይፒ 1 አለ። ቪአይፒ 1 ቪአይፒ 2 ወደ ጎን እያሳለፍን ቪአይፒ 3 ቪአይፒ 4 5 6 የመጨረሻው ቪአይፒ 6 ነው ያለው ማለት ነው። ሶ መጀመሪያ ምንድነው የምናየው የኮይን አማውንታቸው ወይም ደግሞ የኮይን የሚያስፈልጋቸው ኮይን ስንት ነው ሚል ነገር ነው ያለ ማለት ነው። አንድ ሰው ቪአይፒ 1 ለመግዛት 51,000 ኮይን ያስፈልገዋል። ከዛ በየቀኑ ስንት እያደረገ ይመልስለታል? 2000 እያደረገ ይመልስለታል ማለት ነው። 2000 እያደረገ ይመልስለታል። ቪአይፒ በጣም ከሚጠቅምባቸው ነገሮች ምንድነው ጌመር ከሆናችሁ በተለይ ወይ ደግሞ ለልጆቻችሁ ጊፍት ላኪ የምታስቀምጡ ሬድ ፓኬት የምትጠቀሙ ከሆናችሁ ኮይን ቆጠባችሁ እንድትጠቀሙ ያደርጋችኋል ማለት ነው። ኮይን ቆጠባችሁ ያለማባከን እንድትጠቀሙ ያደርጋችኋል። ከዛ ባለፈ ደግሞ ምንድነው አንዳንድ ፕሪቪሌጆች አሉት። ያው እዚህ ጋር አይታችሁት ከሆነ ቪአይፒ ፕሪቪሌጅ ይላል። እነዚህ ፕሪቪሌጆች ምንድናቸው? ጥቅማቸው ምንድነው? በትንሹ ከመጀመር እንችላለን። አንደኛ ኢንቫይቴሽን ወደ ሰው ለመጥለፍ ተደጋጋሚ የምትልኩ ከሆነ ሊይዛችሁ ይችላል። ከዛ ባለፈ ደግሞ ለአንድ ሰው በቀን አንድ ሰው ለሶስት ሰው ብቻ ነው ሜሴጅ መላክ የሚችለው። ፎሎ ካልተደራረጉ ፍሬንድስ ካልሆኑ ለሶስት ሰው ብቻ ነው መላክ የሚችለው። ከዛ በላይ ሊሚት እያለ ይዛቸዋል። ሶ ያንን ሊሚት ብሬክ ለማድረግ ይጠቅማቸዋል። ከዛ ባለፈ ደግሞ እዚህ ጋር ባጅ አለው። ይሄ ፍሬም ነው፣ ይሄም ታግ ነው። እዚህ ጋር እንደምታዩት እየነካችሁ ማየት ትችላላችሁ። እዚህ ጋር ፕሮፋይል ፍሬም ነው። ይሄ ደግሞ ፕሮፋይል ካርድ አለው የቪአይፒ ምናምን የሚል ብዙ ነገሮች ነው ያሉት እና ከዛ ወሳኙ ነገር ደግሞ እዚህ ጋር ምን አለ? ሩም አድሚን አለ። ይጠቅማል ብዬ የማሰባቸው ነገሮች ማለት ነው። ዴይሊ ኮይን እና ሩም አድሚን በጣም ወሳኝ ነገሮች ናቸው። እነዚህ ምንድነው አንድ ሰው ሩም ላይ አድሚን ማድረግ የሚችለው ሰው ሊሚት አለው። ነገር ግን ቪአይፒ ካላችሁ ለብዙ ሰው ብዙ አድሚኖችን ማድረግ ትችላላችሁ ማለት ነው። እዚህ ጋርም ዴይሊ ኮይንም ደግሞ በየቀኑ እንደነገርኳችሁ ቅድም የተወሰነ እየሰጣችሁ ይሄዳል ማለት ነው። ሶ ታዲያ ከቪአይፒ ምንድነው ልዩነታቸው ካላችሁ እዚህ ጋር ዋጋ አለ። ለ30 ቀን ነው የሚቆየው። 51,000 ገዝታችሁት በየቀኑ 2000 ኮይን ይሰጣችኋል። 2000 ኮይን እያለ በወር ውስጥ ያው ትርፍ አለው። ለዛውም የተወሰነ ትርፍ ታገኙበታላችሁ። ወደዚህ ከሄዳችሁ ደግሞ ዋጋው ይጨምራል። ቪአይፒ 2 96,000 ነው የምትገዙት። በቀን የሚሰጣችሁ ደግሞ 3,500 ነው። ዋና መረዳት ያለባችሁ ነገር ምንድነው at the end of the month የወሩ መጨረሻ ላይ ኮይናችሁ ሙሉ በሙሉ በየቀኑ እያደረገ 10,000 ትርፍ አድርጎ ይመልስላችኋል። እዚህ ጋር ቪአይፒ 3 ማየት ደግሞ እንችላለን። ቪአይፒ 3 ለመግዛት ደግሞ 240,000 ኮይን ያስፈልጋል። በየቀኑ 8,000 ኮይን ይሰጣችኋል። ወደ ጎና ሳልፈን ካየነው ደግሞ ቪአይፒ 4 አለ። ቪአይፒ 4 700,000 ነው የምትገዙት። በየቀኑ 26,000 ኮይን ይሰጣችኋል። አሁንም ወደ ጎና ሳልፈን እናያለን። እዚህ ጋር ደግሞ እንደምታዩት ቪአይፒ 2.4 ሚሊዮን አለ። ቪአይፒ 5 ለመግዛት ማለት ነው በየቀኑ 83,000 ኮይን ይሰጣችኋል። ቪአይፒ 6 እና የመጨረሻው ደግሞ 5.4 ሚሊዮን ነው የሚገዛው። እዚህ ጋር እንደምታዩት እንደዛ ነው አይደለ? ቁጥሩ ትክክል ነኝ። ስለዚህ ይሄንን ገዝታችሁ በየቀኑ 180,000 ኮይን እያደረገ በወር መጨረሻ ላይ ኮይናችሁን ይመልስላችኋል ማለት ነው። እዚህ ጋር ስትደርሱ ግን በጣም ብዙ አድቫንቴጆች አሉት። ወደ 5 ወደ 4 አድቫንስድ እየሆነ በሄደ ቁጥር ተጨማሪ ኤክስትራ ነገሮች ይኖሩታል። ለምሳሌ አሁን 1 ላይ እነዚህ ነገሮች አይታችሁ ከሆነ ሎክ ነው ያሉት። እነዚህ አሁን አንቲ ኪክ አውት የሚል አለ። እዚህ ጋር አሁን አይታችሁት ከሆነ አንቲ ኪክ አውት አለ፣ ፕሮፋይል ዊንግ አለ፣ ኢንትራንስ ማለት የሆነ አገባቢ የሆነ የስገባ ምናምን ኢፌክት አለ ምናምን፣ ከስተመር ሳፖርት ቶሎ እንዲመልሱልህ ያደርጋል ምናምን፣ እንደዛ ነገሮች ጥቅሞች አሉ። እነዚህ አፕዴት እያደረገ በሄደ ቁጥር እየተከፈቱላችሁ ይሄዳሉ ማለት ነው። አሁን ለምሳሌ ከቪአይፒ ስንት ነው አንቲ ኪክ አውት አለ። አሁን ለምሳሌ ከስተመር ሳፖርታችሁ ይኸው እዚህ ጋር በርቶላችኋል። ቪአይፒ ካላችሁ ከስተመር ሳፖርቶች ቶሎ ይመልስላችኋል ነው የሚለው። ይሄ አንቲ ኪክ አውት ማለት ደግሞ ማንም ሰው ከሩም ውስጥ ኪክ አውት ያደርጋችሁ አይችልም።
እዚህ ጋር አሳልፋችሁ ካያችሁት አንቲ ኪክ አውቱ ይበራል ማለት ነው። የት ሄደ አንቲ ኪክ አውቱ? እዚህ ጋር በርቷል። አንቲ ኪክ አውት ይኖራችኋል። ፎሎዊንግ ፒፕል ግሬቲንግ ሞር አድሚንስ በጣም ወሳኝ ነገር ነው። ከስተመርም በጣም አሪፍ ነገር ነው። እኔ ወሳኝ ነው የምላቸው ነገሮች በጣም ወሳኝ ያስፈልጋሉ ብዬ ማሰባቸው ነገሮች ቢኖር ምንድነው ይሄ ቪአይፒ ባጅ ምናምን ኢንትሪ ፍሬም ምናምን ዳስ ዲኮሬሽን ነው፣ ኢፌክት ነው የሚሰጣችሁ። ነገር ግን ወሳኝ የሆኑ ነገሮች ይሄ ለምሳሌ እዚህ ጋር አለ ሞር አድሚን አለ፣ ሜቢ ኦንላይን ዩዘርም ሊጠቀም ይችላል። ይሄ ኢንትሪ ምናምን እነዚህ ምንድናቸው? ይሄ ፍሬም ምናምን ታግ ባጅ ምናምን ዲኮሬሽን ናቸው፣ ብዙም ጥቅም የላቸውም። ከዛ ባለፈ ግን ወደታች ወረድ ብለን ደግሞ ወሳኝ የሆነ ነገር ደግሞ ዴይሊ ኮይን አለና ከስተመር ሳፖርት አለ። በጣም አሪፍ የሚጠቅሙ ነገሮች አሉት ብዬ ማሰበው ነገር ማለት ነው። ስለዚህ እንደዚህ ያሳላፋችሁ ቪአይፒዎቹን ማየት ትችላላችሁ። ስትገዙ ያው ሜን ፐርፐዛችሁ መሆን ያለበት ምንድነው ጌመር ከሆናችሁና ለልጆቻችሁ ላኪ ጊፍት የምታስቀምጡ ከሆነ ለልጆቻችሁ ላኪ ጊፍት የምታስቀምጡ ለወርቃማ ወንበር ምናምን የምትፈልጉ ሰዎች ከሆነ በየቀኑ ኮይን ከምትገዙ ቪአይፒ ትገዙና እየቆጠበ ይሰጣችኋል። ከዛ ጎን ደግሞ አንዳንድ ሊሚቶችን ያነሳላችኋል። ለምሳሌ ሰው ማውራት የምትችሉት ሊሚት የሚይዛችሁ ከነበረ እንደነገርኳችሁ ቅድም ኪክአውትም ይሄ ለሃይ ከገዛችሁ የኪክአውትም አለው። ሰው ለመጥለፍ ወይም ደግሞ አግሪ ለማስባል ስትሞክሩ የሚይዛችሁ ሊሚት ይኖራል። አድሚኖች ቤታችሁ ውስጥ ሊያንሱባችሁ ይችላል። ሞር ደግሞ ዲኮሬሽን ላይም ኢንተረስትድ ከሆናችሁ ፍሬም ምናምን የውበት ነገሮች ላይ ኢንተረስትድ ከሆናችሁ ይሄን ይሰጣችኋል። ግን ያው ማወቅ ያለባችሁ ነገር ምንድነው መጨረሻ ወር ላይ መልሶ ኮይናችሁን እንዳለ መልሶ የሆነ ያክል ትርፍ አድርጎ ነው የሚሰጣችሁ። ያው ትርፋችሁን እዚህ ጋር ካልኩሌት ማድረግ ትችላላችሁ። 185,000 ሲባዛ በ30 አድርጉት። ያው ስንት እንደሚመጣ ካልኩሌሽኑን በዛ መልኩ መስራት ትችላላችሁ ማለት ነው። ቪአይፒውን ለመግዛት አሁን ለምሳሌ ምንድነው የሚያስፈልጋችሁ እናንተ እዚህ ጋር ልክ ገብታችሁ ኔትወርክ ያዘኝ ገብታችሁ እዚህ ጋር ሲከፍትላችሁ ማለት ነው ያመጣላችኋል። ይሄ ከታች ሪኒው የኔ ቪአይፒ ዋን ስላለኝ ነው ሪኒው የሚለኝ እዚህ ጋር ያለው። እናንተ ጋር ግን ሌላ ነው የሚያመጣላችሁ ማለት ነው። ወደ ጎን አሳልፋችሁ ደግሞ እዚህ ጋር አፕግሬድ የሚል አለ። አፕግሬድ ማድረግ ትችላላችሁ። እዚህ በምትነኩበት ሰዓት ያማርጣችኋል። ለምሳሌ አሁን ይሄን ብነካው ፐርቸስ አድርገው ይለኛል። ቪአይፒ 4 ፐርቸስ ካልኩት ኮይን ካለኝ ይቆርጥና ቪአይፒ 3 ይሰጠኛል ማለት ቪአይፒ 4 እገዛዋለሁ ማለት ነው። ስለዚህ ስለ ቪአይፒ ይሄ ነው ጥቅሙ። ሞር ጌመር ከሆናችሁ በጣም አሪፍ ነው። በጣም አሪፍ ነው። ጌመር ይሄ ላኪ ምናምን የምትሞክሩ ከሆነ በጣም ይጠቅማችኋል። ኮይን አትጨርሱም። ኮይን በጣም ለመቆጠብ ይጠቅማችኋል። እና እንደነገርኳችሁ ደግሞ ድጋሜ ለአንዳንድ ነገሮች ለኢፌክቶች ሩም አድሚን አንቲ ኪክአውት ምናምን ይጠቅማችኋል። ከምንም በላይ ደግሞ ከስተመር ሳፖርቶችን ደግሞ ቶሎ እንዲመልስላችሁ ያደርጋል ማለት ነው። ስለዚህ የቪአይፒ ጥቅም ይሄ ነው። ቪአይፒ ገዝታችሁ ቼክ ማድረግ ትችላላችሁ። ከዛ ባለፈ ግን ሀላ ላይ እየሰራችሁ ያላችሁ ሰዎች በርታችሁ መስራት ይኖርባችኋል። እዚህ ጋር የምታዩት 800 ምናምን ሺህ ያው እንዲያውም አሁን ራሱ ጨምሯል ከቅድም አስተውላችሁት ከሆነና የቅርብ ጊዜ ኮሚሽን ነው። አይ ነው አብዛኞቻችሁ እንዴት ምናምን ልትሉ ትችላላችሁ። ነገር ግን እዚህ ጋር በጣም ትልቅ ነገር አለ። ምን መሰላችሁ? አንድ ጊዜ ቲም ቢልድ እስከምታደርጉ ድረስ ነው ሀላ ሊያደግማችሁ የሚችለው እንጂ አንድ ቲም ቢልድ ካደረጋችሁ በኋላ ሀላ በጣም ልትሰሩበት ትችላላችሁ። ለምሳሌ አሁን እኔ የዛሬ የገባልኝን ኮሚሽን ላሳያችሁ። እዚህ ጋር እንደምታዩት ማለት ነው 160,000 ፖይንት ነው የገባልኝ። 160,000 ፖይንት ማለት በጣም ብዙ ነው። ብዙ ብር ነው። $16 ማለት ነው። አባዙት እንግዲህ $16 አባዙት እናንተ $16 በጣም ብዙ ነው እና በቀን ይሄን ያክል መስራት ይቻላል። ይሄን ለመስራት ግን እናንተ በርታችሁ መስራት ይኖርባችኋል። በተለይ ቲም ቢልዲንግ ላይ መስራት ይኖርባችኋል። ቲም ቢልድ ለማድረግ ተመልሳችሁ ፓርቷን ጀምራችሁ ሙሉ ነገር ስለ ሀላ መረዳት ትችላላችሁ። እንዴት አድርጋችሁ ኢንቫይት ታደርጋላችሁ ምናምን የሚሉት ነገሮች በደንብ ማየት ይኖርባችኋል። በኔክስት ደግሞ የምናየው ምንድነው ስለ ስቲል ኒድ እናያለን። ስቲል ኒድ ምንድነው? ብዙዎቻችሁ እየጠየቃችሁ ነበረ። ስቲል ኒድ ይሄ ነገር ምንድነው? ስለዚህ ነገር ቴብል በቀጣይ ቪዲዮ እምሰራላችሁ ይሆናል ማለት ነው። እንድሰራላችሁ ቪዲዮ ላይ ኔክስት ብላችሁ ብትጽፉልኝ ሞር አሪፍ ነው እና ስለ ስቲል ኒድ እና ስለ ኤጀንሲ ሌቭል ሰራላችኋለሁ። ስለ ቪአይፒ ቪዲዮ ይሄ ይመስላል። የጌም ቪዲዮ ባለፈው ሰርቼላችኋለሁ፣ እሱን ማየት ትችላላችሁ። እና ቪአይፒ ለመግዛት የፈለጋችሁ ሰዎች እዚህ ጋር ገብታችሁ መግዛት ትችላላችሁ። ኮይን የምትፈልጉ ሰዎች ደግሞ ያው ከኮይን ሴለር መግዛት ትችላላችሁ። ያው እኛ ኮይን ሴለሮች ጋር ኮይን ስለማይጠፋ ከኛ ኮይን መታችሁ መግዛት ትችላላችሁ። ሊስቱን ያው እዚህ ጋር አዳዲስ ሆናችሁ ሰርች ማድረጊያው ላይ ገብታችሁ እንደተለመደው 1125 ብላችሁ ሰርች ብታደርጉ
ያው የኔ ይመጣላችኋል ኔት ብሎ እንደዚህ። ከዛ ፕሮፋይል ላይ ታገኙታላችሁ የኮይን ዋጋ ዝርዝሩንም ሁሉ ነገር እዚህ ጋር ታገኙታላችሁ። አካውንቴም እዚህ ጋር አለላችሁ። በውስጥ አውርታችሁኝ ኮይን መውሰድ ትችላላችሁ። ሞር ደግሞ ኤክስቼንጅም አድርጋችሁ ጌምም ተጫውታችሁ ኮይናችሁን አሳድጋችሁ መስራት ትችላላችሁ ማለት ነው። በደንብ መስራት የምትፈልጉ ሰዎች አዘውሎች ራሳችሁን አስተምሩ። እኔ በማንኛውም ሰዓት ሰፖርት ላደርጋችሁ ዝግጁ ነኝ። ያው አሪፍ ቪዲዮ እንደነበረ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።